ሀብታሙ ሰውና አልዓዛር እነማን ናቸው? መጽሐፍ ቅዱስ ምን ይላል? ሀብታሙ ሰውና አልዓዛር ኢየሱስ ካቀረባቸው ንግግሮች በአንዱ ላይ የተጠቀሱ በምናብ የተፈጠሩ ገጸ ባህሪያት ናቸው። በታሪኩ ላይ የተጠቀሱት እነዚህ ሰዎች ሁለት የተለያዩ ቡድኖችን ያመለክታሉ። አንድ በኢየሱስ ዘመን የነበሩትን ኩሩ የሃይማኖት መሪዎችና ሁለት ዝቅ ተደርገው ይታዩ የነበሩትን ሆኖም ለኢየሱስ መልእክት በጎ ምላሽ የሰጡትን ቅን ልብ ያላቸው ሰዎች። ኢየሱስ ስለ ሀብታሙ ሰውና ስለ አልዓዛር ምን ብሏል? ሉቃስ ምዕራፍ 16 ላይ ኢየሱስ ሁኔታቸው ሙሉ በሙሉ ስለተለወጠ ሁለት ሰዎች ተናግሯል። ኢየሱስ የተናገረው ታሪክ ባጭሩ ይህ ነው። በቅንጦት የሚኖር አንድ ሀብታም ሰው ነበር። በሌላ በኩል ደግሞ እዚህ ሰው ደጃፍ ላይ እያመጡ የሚያስቀምጡት አልዓዛር የተባለ አንድ ለማኝ ነበር። ይህ ለማኝ ከሀብታሙ ሰው ማዕድ የሚወድቀውን ፍርፋሪ ለመብላት ይመኝ ነበር። ከጊዜ በኋላ ለማኙ ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ሀብታሙም ሰው ሞተና ተቀበረ። በታሪኩ ላይ ሁለቱም ሰዎች ከሞቱ በኋላም ራሳቸውን እንደሚያውቁ ተደርገው ተገልጸዋል። ሀብታሙ ሰው በሚንቀለቀል እሳት እየተሰቃየ ስለነበር አብርሃምን አልዓዛር የጣቱን ጫፍ ውሃ ውስጥ ነክሮ ምላሴን እንዲያቀዘቅዝልኝ ላከው በማለት ጠየቀው። አብርሃም ግን የሀብታሙን ሰው ጥያቄ አልተቀበለውም። ከዚህ ይልቅ አሁን የሁለቱ ሰዎች ሁኔታ ሙሉ በሙሉ እንደተቀየረና በመካከላቸው ማንም ሊሻገረው የማይችል ትልቅ ገደል እንደተደረገ ገለጸለት። ታሪኩ ቃል በቃል የተፈጸመ ነገር ነው? አይደለም። ከዚህ ይልቅ ኢየሱስ አንድ ትምህርት ለማስተላለፍ ሲል የተጠቀመበት ምሳሌ ነው። ምሁራንም ቢሆኑ ይህ ታሪክ ምሳሌያዊ እንደሆነ ይስማማሉ። ለምሳሌ ያህል በ1912 በታተመ የሉተር መጽሐፍ ቅዱስ ላይ የሚገኝ አንድ ንዑስ ርዕስ ይህ ታሪክ ምሳሌያዊ መሆኑን ይገልጻል። በተጨማሪም በካቶሊክ ጄሩሳሌም ባይብል ላይ የሚገኝ አንድ የግርጌ ማስታወሻ ይህ ታሪክ በታሪክ ዘመን ውስጥ የኖረን የትኛውንም ግለሰብ አያመለክትም፣ ከዚህ ይልቅ ምሳሌያዊ ትርጉም ያለው ነው የሚል ሐሳብ አስፍሯል።